ምንድን ነው ያልሽው? አትምታኝ። ተው እንጂ ምን ሆነ ነው? ሴት ልጅ እኮ አትመታም። አንተ ምን አገባ? ለምን አያገባኝም? በንግግር መፍታት እየቻልክ ጸብን ምን አመጣው? አያገባም። ዞር በል አልኩህ እኮ። አንቺ እሱ ያዋጣሻል? አዎ ያዋጣኛል። አዎ አዋጣታለሁ። አዋጣት። አንቺ ደግሞ እንገናኛለን። እሺ ነውር አይደል እንዴ? በጣም ነው እሺ የማመሰግነው። በነፍሴ ነው የደረስክልኝ። ምንም ችግር የለም። ባስፈለኩሽ ሰዓት አለሁ። በጣም አመሰግናለሁ። በቃ አሁን ልሂድ። እሺ አትጥፊ ደግሞ። በቃ ልሂድ። ስማ እቺን የመሰለች ሽንኩርት የሆነች ልጅ ነው ትሳባለች እንጂ እንደው ይመታል። ምን አይነት ወንድ ሲባል ግን አንዳንዴ ስልኬን ሳልሰጣት አታረገው ሆነ ተከናወነ ሆነ። አይ የለችም ወስዳዋለች። ሆነ ተከናወነ። እኔም ብሎ ጠበቃ መጀመሪያ ራሴን በጠበቅኩ፣ ደግሞ እኔም ብሎ ተሳሚ ውሻ ይሳመኝ። አይ እኔም ብሎ ሰላም አስከባሪ መጀመሪያ የራሴን ሰላም ባስከበርኩ። ሆነ ተከናወነ ተከናወነ። እሰይ እሰይ ለኢትዮጵያ ሕዝብ ተከናውኗል። ወዴት ነበር የሚሄደው? በዚህ ላይ በዚህ ኮምፓሴን አጠፋችሁ። ኮምፓስሽ ይጥፋ። ምን ሆነ ነው? ዝም በይ። እኔ ፈልጌ ነው እንደደረኩት። ይራሽ ለገመንቱ አንተ እንኩ ተተነካከቱ። ልበላ መልስ ይሰጠኛል። እንዴት ነው ረዳት? እሺ ጋሽ ይሰጣል። ዝርዝር ስለሌለኝ ረድ ስማኛ ጋሽ ይሰጡታል። አንዴ ታገሱ። ጋቢና በእናትህ ልደት አክብሬ እየመጣሁ ነው። ኬክ ምናምን ብለው እንዳለ ያለኝ እንዳታረሳሳኝ። ጋሽ ይሰጡታል። ምን ነው ዝርዝር ስለሌለኝ ነው። አረሳም ችግር የለም። እንዳትበላኛ ልትበላኝ ነው አይደል? ጋሽ ምን ነው ሊያለቅሱ ነው እንዴ? በእናትህ ይሰጣል ተባልካ እንዴ? አረ ለዘላዛ ብንትናል ኖርማል ነው መንገድ አይደል እንዴ? ይመች ጋቢና ሂሳብ እንዴ? አረ ጋሽ ይበና አናት ነው አለት ነው አልገባኝ። ምን ለማለት ፈልገህ ነው? እኔ ትንሽ ቢረዝም የባለጌ ወንበር ነው የሚመስለው። የጋን ራስ አስበዋል። የሬጌ ዘፋኝ ቢሆን ስሙን ራስ ሲል እኔ በጣም የአንገቱ አድናቂ ነኝ። አለመቀንጠሱ የወይን ብርጭቆቱ የኮክቴል መጠጫ እንደሚመስለው ኢትዮጵያን ራሱ ማን ነው ደሴት የላትም ያሉ? ከዚህ በላይ ደሴት አለ? ይሄ ለሴቱ እትከቻልክ አገልግል ጀምርሽ። ይሄን ተኩስ አይደለም አቀባብላ አስቶ የዚህ የአናቱ ጥላ ማለት ነው ለመሬት ይከብዳል። ተሳስተ ገመዱን ኤርፎን እንዳትለብስ የመንግስት ትምህርት ቤት ደውል ነው የምትመስለው። እኔ ቢኖርኝ ሀብል ሳይሆን 17 ኢንጂነሪንግ ላይ ነበር ማለት ነው። ይሄ ሼፍ ቢሆን ማለት ነው ኮፍያ ሳጠራ ነበር የሚያለብሱት። ሊመታ የተቀመጠ የጎልፍ ኳስ እኮ ነው የሚመስለው። ይሄ ላደለው መለስተኛ ቂጥ ነው ሲወለድ ማለት ነው። ከዳት ወዱስ ብሎ ነው የወጣው እንደ ወይን ክዳን ማለት ነው። ወጋቢ ረሴት ወጋ ይረሳም። አንተ ብትወጋ አይደለም ብትወጋ ማትረሳም አንተ። ማታ ተዛዝሎ መግባት፣ ጠዋት ተነጣጥሎ መውጣት፣ ድንገት አቃጣሪ ካለ ግራ ለማጋባት ይልሻል። ጋሽ ገርዬ እንዴት ነው? ወይኔ እና ተቸገርሽ እንደው እኔ ምንሽ እናንተ ሩም ብዙ ጊዜ ኮምፕሌን እየቀረበት ነው ሰሞኑን። ለምን? ጽዳት ሰራተኞቹ ልክ እንደገባን አልጋና ፍራሹን ብቻ ነው የምናገኘው። ብርድ ልብስና አንሶላውን ከድሬሲንጉ ጀርባ፣ ፎጣውን ደግሞ ሻወር ቤት አሉ። ምንድነው ነገር እየሆነ እንደ ሌሊት ወፍ እየበረራችሁ ነው የምትፈጽሙት? ያውን ጊዜ ልጆች ተበራላችሁ ነው ፈጣን ናችሁ። ጋሽ ገርዬ እቺ ነገር በቀልድ መልክ ቢሆን ሌላ ሰው ፊት እንዳያወራው። ሌላ ሰው ፊት ምን ማለት ነው? ምን ማለት ነው? አክሻለሁ ወይ እንዴ? ሰላም ምን ቢወራስ ምን እኛ ጋር ይመጣው ይተኛሉ ብዬ ነው ማወራው። ምንድነው ያውን ጊዜ ገርዬ ወጣች አይደል? ሄደች እኮ ምን ሶስት ጉልቻ በለው እኮ እናንተንም ተያይዛችሁ ብትወጡ ሰው አይደብሮም? ለምዶታል። ምን ፔንሲዮን ሆነ እንጂ ጋሽ ገርዬ አባተ ለወዳጅ ዘመድ ለጎረቤት ሲያስተዋውቅ ልጄ ነው ሰው ነው ብሎ ነው የሚያስተዋውቅ። ምን ማለት ነው ጋሽ? አይመስለኝም። ፋዘርህ ንስር ነው የወለዱት። በረት መጣለህ ሳትታይ ጥቃትን ትፈጽማለህ፣ ድጋሜ ትበራለህ። እኔ ምን
ኤአይ ነህ እንዴ? አረጋሽ አይደክም ትግል እኮ ነው ያስከው ሮቦት ይሆንክ ልጅ ወጣትነት ጋሽ ገር ወጣትነት ለነገር ወጣትነት ሲተኙበት ነው ጥሩ ሲሰሩበት ብዙም አይደለም። ጋሽ ገርዬ ምን አንተ አባላዘር ታጣለህ? አረጋሽ ቂጥኝስ ቢሆን ቤተኛ ነው። ጋሽ ገር ከርክሪ ቸግራ ሌላው ቢቀር ከርክሪ ቸግራ እንዴ ከበሽታውን ጋር ራሴን ጠብቃለሁ። ጋሽ ገር በሳምንት 7 ቀን ስለምትመላለስ ቢያንስ አንዱ ቀን አምልጦ ትጠቃለህ። አረጋሽ ጋሽ ገርዬ ደግሞ የሩሙን ቁልፍ ኧረ እኔ አልቀበልም። የቤት ቁልፍ አይመለስም። በጣም ኖር ነው። አንተ ሰው ታርቃለህ። በጣም ታርቀን አለቀ። ምን ሆነ ነው? አልጋ ልብስ፣ ብርድ ልብስ ከቻልክ ቤት አሳጥበህ ይዘና ተመለስ። አረጋሽ ጋሽ ገርዬ እቺ ደግሞ ያዛቷል። አንዳንድ ነገር ተው አይደል? ተው እንጂ እኔ ሰው እንዳያየኝ ልሂድ። የላኛው መፍራት አይሻልም ከሰው ቀለኛ። እኔ እድሌ ጥምም ያለ ጠማማ ነው። እኔ ስንዴውኝ አሜሪካ ብገባ ፓስታ አድርጎኝ በእርዳታ ወደ ኢትዮጵያ መለስ ነበር። እኔ ጥጦኝ ካናዳ ብገባ እኮ ቲሸርት አድርጎኝ 2 አመት ለብሶኝ ቦንዳ ነው ብሎ ይመልሱኛል። ጋሽ አንተ አንድ ተኩል ቁረጥለት እንጂ ምንድነው? ጋሽ እኔ ብርቱካን ቦን እያልኩት ነው። ልጣጩ ነኝ እኔ። ምስር ቦን ከቆሻሻ ጋር አብረው ነበር የሚለቅሙ። እጣም ቦን አልጨስም እኔ እንጀራ ቦን ባለቤቶቹ ደፍተውኝ ውሻ ነበር የሚበላኝ። ጋሽ አሁን በእናትህ አትልቅስ። ከዚህ በፊት ስራ ሰርተህ ታውቃለህ? እኔ ያልሰራሁት ስራ የለም፣ ግን እድል የለኝም እያልኩት ነው። እኔ ሹፍርና ተቀጠርኩ። ከዛ ሰው የሆነ ቦታ እንሂድ ብሎ ለነዳስ ኳላ ተቀመጣ። ለምን ስለው እኔ ነኝ የምነዳው። የተቀጠርኩት እኮ እኔ ነኝ። በቃ እሱን ተውኩና ደግሞ መቃብር ቁፈራ ጀመርኩ። ከዛ ደስ ብሎ የመጀመሪያ ቁፋሮ ላከሄድ ስል ተደወለ። ሳነሳው በቃ እንዳቆፍር ሬሳው ተነስቷል አይሉኝም ጋሽ። የሚገርም ነው። መጀመሪያም አልሞተም ነበር ማለት ነው። አልሞተም ጋሽ። ደግሞ እሱን ተውኩትና ደግሞ ወፍጮ ቤት ጀመርኩ። ነፊ ነው ብሎ አስገቡኝ። ከዛ ወንፊቴን አንስቼ ልነፋስ አምጦ ብሎ ተቀበለኝና ወንፊቱ ሰፌድ ሰጠኝ። ምንድነው ስለው አንተ አትነፋም አበጥር አለ። እሱንም ተውኩትና ደግሞ ካፌ ይሻላል ምናምን ሲሉ ሻይ ማፍላት ባሪስታነት ጀመርኩኝ ማለት። ከዛ ትእዛዝ ታዞ ሻይ ላፈራ ማሽን ምን ተው እንዳነካ ማሽን አንተ በማሽን ሳይሆን በማንቆርቆሪያ ማታ በር ላይ ነው ሻይ የምታፈለው አይለኝም ጋሽ። ግን ታዲያ አሁን እኮ ስጋ ቤት ነው። አንተ ደግሞ ስጋ ቤት ሰርተህ አታውቅም። ኧረ ጋሽ ምንም አያቅተኝም። የሚመኑኝ እንዴ እኔ ስጋው ላይ ሳሙራይ ነው መሆንበት። ደግሞ መቁረጥ ምን ይከብዳል? እኔ ባስሌ ትኬት ቆራጭ ነበርኩኝ። ጸጉሩላ ቆርጫለሁ። ቁርጥ ቤቱላ ነበርኝ እኮ ፒያሳ አትክልት ተራ የቲማቲም ማለት ነው። እና ለማንህ ጋሽ እኔ ከነብሮ ላይ አንበሳ ነው የምቆርጥ። ከሻኛ ላይ ራሱ ጋሽ እኔ ሰንበር ሳለውጣ ቀራለሁ ጋሽ። የሆነ ደንበኛ ራሱ ስጋ ገዝቶ ሊያስፈጭ ሲል መብራት ከሌለ የራሱ የበሬውን ስጋ በበሬው ጨጓራ ነው መንፈጨው ጋሽ። ቢላ ስጡት። ቤቴን ያከራየሁት ለግመልና ለዝሆን ነው እንዴ? እንዴት ሰው ልክ አለማወቅ። አቤት ትላለህ እንዴ? ቤቱን ያከራየሁ ለምንድን ነው? ብቻዬን እኖራለሁ ብለህ እኮ ነው። እንግዳ መጥቶ ነው ትላለህ እንዴ? ምን የመሰለ ነው ይሄ ቀለም። ይሄንን ታስቀባይ ይሄ ጥቁር ያለው ይሄ ማንንም እየመጣ ነው እንደምታስረግጥብኝ አይደለም ጓደኛዬ። ነገ ጠዋት ከቤት ለቀህ ትወጣለህ። ምን አለፈ አይደለም። አንደኛ ትጮኻለህ፣ ስልክ ታወራለህ፣ ጎረቤት እየተረበሸ ነው። ለአንተ ግብር እኮ ያስከፍላሉ። አሁን ላይ በሚጮህ ተብሎ ምንድን ናችሁ ደግሞ እናንተ? ጓደኞች እኔ የምለው ቀስ ብላችሁ ብታወሩ ምን አለ? አንተ ቀውል የተንቀዋለህ ግን ምን የመሰለ ነው። ቢያንስ እንኳን ጸጥ ብላችሁ ብታወሩ ምን ችግር አለ? ያማህል እንዳንተ ቆይ አስተማምን። ሽንት ቤቱ ገና 3 ወር አልሆነም ሞላ ሲባል ወለች 2 ብር እኮ ነው ከፍዬ ያስመጠጥኩት። እየመጣህ እየዘፈዘፍክ እዚህ ይዘፍት የኔ ማጠራቀሚያ ነው እንዳለ እያናገርኩሽ የምታስጠሉ ወይ መልካችሁ አያምር ወይ ቁመታችሁ አያምር። አንተ መልክህን አሳምረህ ምንድን ነው የምትሰራው? አንተ ምንድን ነው ስራ? ምንድን ሹፌር የሱ ያንተ ሹፌር ነው? እስቲ አሁንማ ነዳጅ ማቆልሃል እየመጣህ ትተኛለህ። ኧረ እንደው ቅር የኔ ቀውል እስቲ ቁመትሽን አስረዝመሽ ዝም ብለህ እየመጣህ ቤቱ ሰፊ ነው እየመጣህ ዝም ብለህ ትጋደማለህ። ያጋርምህና ጨዋ መምሰል ምንድን ነው የሚሰራው? ምንድን ነው ምንድን ፖሊስ ነው ይጋር። ሰላም እንዴት ነው? ሰላም ነው። ስነ ምግባሩ ራሱ ደስ ይላል። እኔ እኮ እየጮሁ እንትኑ ጎረቤት አረ እንደው ክብር እንደው ማነው እየጮሁ አረ እንደው መተኛ ጣም ምናምን ይላሉ። ለካ አንተ ዛሬ ገና መሰለህ ነው ሰንበት ብሎ ሌሎችም ልጆች አልሽሩ ምን ቤቱ ሰፊ ነው። ሰፊ ነው ቤቱ። እንትን በሉ አትጩ ለፖሊስ ለስልስል አብሽሩ። ምን የሚያስፈልግ ምን አለ?
እራት ከቤት ወይኔ ጉዴ ጨርስ። ምን ይሻለኛል አሁን? ምን ላድርግ? ኧረ ተው ሸቀለች ሆነ ሽመኛ ለነነነ ወንድምነት እኔ ጉድ እኔ ጠጅ ጠምቶ የሚሰጠኝ አጥቻለሁ። የኔው እዚህ ከወንድ ጋር ተሰላሰለልኛለች። አሃ በሷ አድርጌ ጠጅ ፋለጧል። ይሄን እኮ መጠቀም አለብኝ። አንቺ እዚህ ከወንድ ጋር ተቀመጣለሽ። ምንድን ነው አባቴ ነው እንዴ? ቆይ እኔ ተተሽ ከቤት ጋር እዚህ ትላፈለሽ። ይሄን እንዴ አባትሽ ባለፈው እኮ ሸኝቼ ስመለስ እኮ ትቦ ስር ተኝቶ ያኮራፋችኋል እኮ። አዎ አንዳንዴማ እኮ ይጨራል ማለት ያው ትቦ ስር። አንቺ አባትሽ ላይ እንደዛ ትበኛ እዚህ ግም ለግም ጥግ ስር እንትን እያልሽ ባለፈው የጠበሽው በይፈረድሽ እኮ ጠጅ ቤት አግኝቶኝ 1 ብር ሊያልጋበዘኝ አንድ ዝም ብሎ ሰላም ብሎኝ ያልፋል እንዴ? አንተ ስለ ጠጅ ብቻ እንዴ የምታስበው? እና ስለምን ላስብልሽ? በዚህ እድሜ ስለምን ላስብልሽ? ሰላም ነኝ ወደ ቤት እጂ ነኝ። ምን ማለት ነው? ቆይ ምን ማለት ነው? አንተ ቆይ ምን ማለት ነው? ቆይ ምን ማለት ነው? በጊዜ ነኝ ወራሳት ማም ታድራለች ደግ ይሁን። በቃ ነገ ትምጣ ከነገ ወዲያ ትመጣለች። በቃ ይሁን በቃ እኔ ሁሌ ምችላል አሁን በዚህ ጠጅ ቤት ገብቼ ሞትሽ እንዲህ በቀላሉ ማረብ ይመስልሻል? ከዚህ ልውጣ እንጂ ሞትን የምትናፍቅበት ሲቃየን የምታይበት ቦታ እሸኛለሁ። ማን ጆንኩ ያወቀ መሰለኝ። ማነሽ? ፋይሉ የት ነው ያለው? አልናገርም። ፋይሉ የት ነው ያለው? አልናገርም። ፋይልሽን በየሶሻል ሚዲያው ስበትንልሽ ያኔ መናገር እንደምችና እንደማችኝ ምንም እንድናገር አያስገድደኝም። ፋይዳ ፎቶዬ ይሄ ጌታ ይኸውልህ የእያንዳንዱ ቤት ቁጥርና መኪና እዚህ ደግሞ የሁሉም የሀብታቸው መጠንና ስልካቸው አድራሻቸው ሁሉም እዚህ ውስጥ አለ። ሁሉም ግድ ወይኔ ተወረድኩ ዛሬ። ወዴት ነው? ታምሜ እያየኸኝ አይደል እንዴ? ወደ ሆስፒታል ነው። ምን ናሞ? ምን አገባህ አንተ? ዶክተር ነህ እንዴ? ዞር በል ልግባበት። ወደ ተረጋጋ። ይኸውልህ እኛ ጋር የሚሰጥ ሕክምና ይሁን አይሁን እዚህ ነው የምናረጋግጠው። ህሙማን ማለያ ክፍል መሆኑ ነው። አራዳ ነገር ነህ። ዱነግ ነህ እንዴ? ዱነግ ይላል እንዴ? ይኸውልህ ሆዴን ከንበርቴ በላይ እየቆረጠኝ ነው ምናምን፣ ከዛ ደግሞ የተከመረ ነገር ይሰማኛል። አልወጣ ነው። ምንድን ነው ፈስሎ? ይሄ ውረው ውር አንቺ ነሽ ኧረ በል አታሟል። አንተ አሟል። ግባ ና ግባ ና። የፈጣሪ ያለ ምንድን ነው ሆድ ውስጥ ያለው? ሞታ አሁን የቀቦረ ሞታ የፈሱን ትዝ ታሪክ አጥቶት ሞተ። የሚያውሎኝ ነበር እኮ የሚያውሎኝ ነበር በቂቱ። ወይ ኦያያያ የማይደገም ኢንክሬዲብል አይን የሚያቃጥል ፈስ። ወይ ቤተሰቦቹ ከመጡ የመጨረሻ ቃሉ እሱ ጋር ያለው በሉት። ቤንዚን የለም ነዳጅ የለም እያሉ መኪናውን እንዳላቁመውት የለ ያዝልኝ ቀጠሮ ቦታ እዚህ ቤት ሰላም ናቸው? ሰላም ነው። እንዴት ናችሁ? እንዴት ነው? ሰላም ናችሁ? ጋሽቀጭ ነው አንተ ነህ? ሰላም ነው አለን። የቤት ኪራይ አለ ብለውኝ። የቤት ኪራይ አለ። አሳየኝ እስኪ። እሺ ናቱ ምንድን ነው የምትሰራው? ሹፌር ነኝ። ሹፌር ምን አልከኝ? የመኪና ሹፌር። ሹፌር? አዎ። የለም ቤት ኪራይ የለም። አሁን አለ አላልከኝም? አይ የለም። በዛ ሄደህ እዛችኛዋ ቤት በዛ ሄደህ ጠይቃቸው። አሁን አለ ብለኛል ነበር። ውሸት ጀመራችሁ? ንጋሽ ነው አይደለም። እንደው ወሬው ትንሽ እንትን ስላለኝ። የምን ወሬ ደግሞ? ቤንዚን የለም ነዳጅ የለም እያሉ መኪናውን እንዳላቁመውት የለ። እሺ። እና ቤት ኪራይ ያልፍብኛል። አንተም ጋር በኋላ መጨቃጨቁ ሌላው ጋር እንትን። ኧረ ጋሽቀጭ አንጣላም እኮ እኛ አንጨቃጨቅ። አይሆንም ስለማይሆን እውነቴን እኮ አንጨቃጨቅም። አብሽር ግድ የለም አቦ እንደው ይቀር። አንተ ነዳጅ የለም ቤንዚን የለም ትላለህ። ቤተሰብ እንሆናለን። አብሽር ችግር የለም።
አሳየኝ ቤቱን ችግር የለም። እኛም እኮ ተቸግረን እኮ ነው። ምን አዎ ይገባኛል እኮ ወሬው እኮ እናንተም ስራ ያቆማችሁት ቤንዚን ላታችሁ ነው። እኛም ደግሞ ያው አይደል ስራው የተያያዘ እኮ ነው። ህይወት አይደል ጉሮሮ አይደለች? አዎ ጆ እንትን ቅድሚያ ክፍያ ክፈል። ቅድሚያ ክፍያ አረጋሽ ከቱን የለንም። አዎ ምንድን መኪናችን ቆሟል እኮ ቤንዚን ላተን እኮ ነዳጅ የለም። ምን እያልኩት ምን ይላል? እንደገና ወደ ኋላ ትመጣለህ። እኔም እኮ ይሄንን ፈርቼው እኮ